በስራ አይደለም በምንድናቸው በልጁ በሰጠን ቃል ኪዳን ድነናል። እኔ ሙታን ነበርኩኝ አስቀድሜ እንደዛ ሙት ነበርኩኝ በክርስቶስ ኢየሱስ ነው ሕይወት ያገኘሁት። ይሄንን ያደረገ አምላክ ስሙ ይባረክ። እሱ ሰው ስላለን ነው ሰው ይሆን ነው። ሌላ ማንም የኔን ታሪክ የቀየረ የለም። ማንም በጽድቁ አይደለም ዛሬ መንግስተ ሰማያት ዜጋ የሆነው። ነገር ግን ገና ኃጢአተኞች ሳለን ምን ሳለን አረ እንደው ይደንቃል እኮ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔርም ለኛ ያለውን የራሱን ፍቅር ያስረዳል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንበት ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል አለ። በስራ አይደለም በምንድናችኋል? በልጁ በሰጠን ቃል ኪዳን ድነናል። ወገኖቼ እግዚአብሔር አምላክ የተሰጠንን አምነን ተቀብለን እንድንድን ፈቃዱ ይሁንልን። እኛ ደግሞ ሸክማችንን ሁሉ ቶሎ የሚከበድን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ማንን እንመልከት? በቃ አያችሁ ዴስቲኔሽናችን እሱ ነው። መጨረሻችን እሱ ነው። የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ዙፋን ተቀምጧልና።